እርሱም አይ ዶንት ኬር የሚለው ነው። አይ ዶንት ኬር ብሎ የተሰጠ ነገር ከፊተኛው ልቅ በጣም ከባድ ደብተራ ነው። ጅማ ላይ ነው የሚያገለግለው። ዳዊት ደብተራ ነው። እሺ ዳዊት ፋሲል ነው የጅማ አካባቢ የምናገር። እሱ በደብተራ ስፕሪት የሚንቀሳቀስ ነው። ሃይማኖት ስለቀየሩ አይደለም ሰዎች የሚድኑት። ለምን አሁን እምነታችንን የምንቀይረው ለዘላለም ሕይወት እንጂ ለማን አይደለም። በምን እምላለሁ ማርያምን እምለው። ሰላም በዓለም ዙሪያ ያላችሁ የዚህ የዩቲዩብ ቻናል ተከታታዮቼ ሁላችሁንም ሰላም እላችኋለሁ። ዛሬም እንደተለመደው የተለያዩ ቪዲዮዎችን ይዤ መጥቻለሁ። በእነዚህ ቪዲዮዎች ላይ ያለኝን ምልከታና አስተያየት ላጋራችሁ ወደዚህ ዩቲዩብ ቻናል መጥቻለሁ። ሁላችሁም ይሄን ቪዲዮ ሰብስክራይብ በማድረግ እንድትጀምሩ እስከ መጨረሻው አብራችሁኝ ከቆያችሁ የሚገራርሙ ቪዲዮዎችን ይዤ መጥቻለሁ። በዛ ላይ ያለኝን ምልከታ አጋራችኋለሁ። ወደ መጀመሪያው ቪዲዮ እንሂድ። እንግዲህ ወቅት የቀየራቸው ጊዜ ያሳሳታቸው ሕዝብ ያከበራቸው ትልልቅ ሰዎች አሁን ላይ እንደ ፋሽን ያደረጉት ሃይማኖት መቀየር ነው። ስንቴ ሃይማኖት ይቀይራል? እኔ ከሆነልኝ ቤት ነው የምቀይረው። ለምን አሁን የተሻለ ነገር እኔ ሃይማኖት ቆይ ለምሳሌ እንደው መገለጫ ይሁን እሺ ቀየርኩ ልበል። እኔ 50 ምናምን ዓመቴ ነው። በምን እምላለሁ ማርያምን እምለው። እዚህ ጋር እንደሰማችሁት ወቅት የቀየራቸው ጊዜ ያሳሳታቸው ሕዝብ ያከበራቸው ብዙ ትላልቅ ሰዎች ሃይማኖታቸውን ቀይሯል። በእርግጥ ወቅት ቀይሯቸው ነው? ጊዜ አሳስቷቸው ነው? እነዚህ ሰዎች በፍጹም። እነዚህ ሰዎች ሃይማኖት አይደለም የቀየሩት፣ ሕይወት ነው የቀየሩት። ኢየሱስ ክርስቶስን መከተል የዘላለም ሕይወት ነው። ሕይወት ነው የቀየሩት። ሰዎች የሚድኑት በሃይማኖት ነው ብዬ አላምንም። ከሆነ ሃይማኖት የሆነ ሃይማኖት ውስጥ ስለመጡ ሃይማኖት ስለቀየሩ አይደለም ሰዎች የሚድኑት። ሰዎች ግን የህይወት ለውጥ ማድረግ አለባት። ከሆነ ሃይማኖት የሆነ ሃይማኖት ውስጥ ስለመጡ ሃይማኖት ስለቀየሩ አይደለም ሰዎች የሚድኑት። ሰዎች ግን የህይወት ለውጥ ማድረግ አለባት። ስለዚህ እነዚህ ሰዎች በፍጹም ወቅት አሳስቷቸው አይደለም፣ ጊዜ አሳስቷቸው አይደለም። ሰው ቢያከብርህ ህዝብ ቢያከብርህ ሲኦል የምትገባ ከሆነ የዘላለም ህይወት የምታጣ ከሆነ የሰው ክብር የዘላለም ህይወት አይሆንም። ሰው ቢያከብርህ ህዝብ ቢያከብርህ ሲኦል የምትገባ ከሆነ የዘላለም ህይወት የምታጣ ከሆነ የሰው ክብር የዘላለም ህይወት አይሆንም። ኢየሱስ ክርስቶስ እኮ ክብሩን ትቶ የመጣው የሰውን ልጅ ለማዳን ነው። ፍቅር ከክብር ይበልጣል። ክርስቶስ የሰጠን ክብር፣ ክርስቶስ የሰጠን ፍቅር ሰዎች ከሚያከብሩን ክብር ይበልጣል። ስንቴ በጣም የምወደው ኮሜዲ ነው። ከተናገረው ነገር አንዱ እሺ ቀየርኩ ልበል። እኔ 50 ምናምን ዓመቴ ነው። በምን እምላለሁ ማርያምን እምለው። መሐላ አይደለም እኮ ለዘላለም ህይወት ነው። ችግር የለውም እኮ መሐላ። ሰው አባቴ ሙትም ይላል በለመደውም ይምላል። እምነታችንን የምንቀይረው ለዘላለም ህይወት እንጂ ለመሐላ አይደለም። የዘላለም ህይወት ያለው ደግሞ ኢየሱስ ክርስቶስ ብቸኛ አዳኝ ነው በማለት ነው። 10 መንገድ የለም፣ መንገዱ አንድ ነው። የቀየራቸው ያገኛቸው ኢየሱስ እንጂ ወቅት አልቀየራቸው፣ ጊዜ አልቀየራቸው። እነርሱም ደግሞ ካከበራቸው ካጨበጨበላቸው ህዝብ ይልቅ የዘላለምን ህይወት መርጠዋል። ካከበራቸው ካጨበጨበላቸው ህዝብ ይልቅ ተዋርዶ ያዳናቸውን፣ ሞቶ ያዳናቸውን፣ ተሰቅሎ ኃጢአታቸውን የወሰደላቸውን ኢየሱስን መርጠዋል። ኢየሱስ ከክብርም በላይ ነው። ኢየሱስ ከወቅትም ከጊዜም በላይ ነው። ኢየሱስ ከሰው ጭብጨባም በላይ ነው። እስቲ ወደ ቪዲዮ እንመለስ። ማርያምን እላለሁ። ምን ልል እችላለሁኝ ቀይሬ? ኢየሱስ ክርስቶስ የማርያም ልጅ ነው። ወዴት ነው የሚሄደው? ማለት ቆይ ለመቀየር እንዴት ብዬ ነው የምገልጸው? ምንድን ነው ያሳጣኝ? ምን ያጣሁት ነገር አለ? እዛ ጋር ሲሄድ ምንድን ነው የማገኘው? ምንድነው እያየሁ ነው ሰዎች ሄዱ ያገኙትን። የኮሜዲያን ስንታየው ጥያቄ ምንድነው ማገኘው እዛ ጋስ ብሄድ ነው ያለው። እስቲ ስንቴ አንድ ጥያቄ ልጠይቅ። ዛሬ ብትሞት መንግስተ ሰማያት ነው የምትሄደው ሲኦል? ዛሬ ብትሞት እርግጠኛ ነህ የእግዚአብሔርን መንግስት ትወርሳለህ? ውስጥህ ይመሰክርልሃል? እዛ ቤት የመሄድ እዚህ ቤት የመሄድ የሆነ ነገር የማግኘት የማጣት አይደለም። ይሄ የዘላለም ህይወት ጉዳይ ነው። ሰው ምንም አይነት ሃይማኖት ውስጥ ቢሆን ሃይማኖት አያድንም። ሰውን የሚያድነው እምነቱ ነው።
ስለዚህ ልጠይቅህ፣ ዛሬ ብትሞት የእግዚአብሔር መንግስትን ትወርሳለህ? ከሞት በኋላ የት ነው የምትሄደው? እግዚአብሔር ያውቃል ካልክ እርግጠኛ አይደለም። መጽሐፍ ቅዱስ ሲናገር በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷል ይላል። ጻድቅ ነህ? መጽሐፉ እንደሚለው በክርስቶስ ኢየሱስ የሚገኘውን ጽድቅ አግኝተሃል? በሮሜ 3 ላይ የተቀመጠውን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል የሚለውን እርሱም በክርስቶስ ኢየሱስ በማመን የሚገኝ ጽድቅን ይላል። ጻድቅ ነህ? ድነሃል? የእግዚአብሔር መንግሥት ትወርሳለህ? እስቲን ጥያቄ መልስ ለራስህ። እዚህ የመሄድ ጉዳይ አይደለም። እዚህ ብመጣ እዛ ብሄድ ምን አገኛለሁ የሚል ጉዳይ አይደለም። አሁን ባለህበት ቦታም ሆነ ኢየሱስ ክርስቶስን እንደ ግል አዳኝ ለአንተ እንደሞተ ከሙታን እንደተነሳ ከእርሱ ውጭ አዳኝ እንደሌለ ሌላ መንገድ እንደሌለ ደባሎችን አስቀርተ ኢየሱስን ብቻ ካመንክ ባለህበትም ሆነ መዳን ትችላለህ። እስቲ ወደሚቀጥለው ቪዲዮ ደግሞ ልውሰዳችሁ። ይሄ የሚቀጥለው ቪዲዮ ደግሞ ምንድን ነው ካላችሁኝ፣ ሰሞኑን በሚዲያ ከነቢይ መሰረት ጋር ወይም ራጂ መሰረት ጋር በተያያዘ አንድ ሰው ቸርች ውስጥ ተፈውሰሃል ተብሎ ኦክሲጅኑን ነቅሎ ከሄደ በኋላ ያ ሰው እንደሞተ፣ ለሞቱ ምክንያት ደግሞ በነቢይ መሰረት በኩል ተፈውሰሃል ብሎ ኦክሲጅኑን ማስነቀሉ ነው የሚል ነገር ብዙ ሲመላለስ ነበረ። ነቢይ መሰረትም ከዚህ ጋር ተያይዞ የሰጠው አስተያየት ነበረ። እነዚህ ነገሮች ሰሞንኛ ሚዲያ ላይ የሄዱ ነው እና በዚህ ጉዳይ ላይ ፓስተር ታሪኩ የራሱን ምልከታ አስቀምጧልና እሱን ቪዲዮ ላጋራችሁ። እግዚአብሔር ምስክሬ ነው። ወንድሜ መሰረት ማድረግ የነበረበት ሄዶ ቤተሰብን ይቅርታ መጠየቅ፣ መጀመሪያ እግዚአብሔር ፊት ንስሐ መግባት ነው። ቀጥሎ ቤተሰብን ሄዶ ይቅርታ መጠየቅ። ማን በቅርብ ጊዜ አሁን የሰማሁት ነገር አለ እዚህ ወለጋ አካባቢ የተፈጠረ ነገር እና ኦክሲጅኑን አንሳ ተባለ። እንግዲህ በአይኔ ያየሁት ነው፣ ቪዲዮ ላይ ማህበራዊ ሚዲያ ላይ ነው ያየሁት። አነሳ፣ ተፈውሳል ተባለ። ሂድና ራስን ፈትሽ ምናምን ተባለ። እንግዲህ ያ ሰውዬ ሞተ ተባለ። አደጋ ነው ተፈጥሮ በክርስቶስ አካል ላይ ይህን ዘንድ ተቀባይነት እያጣች ትመጣለች። ማንም ለኔ እንደ አገልጋይነት የተሰማኝ ነገር ስለተፈጠረው ነገር አያገባኝም ምን ነገር አይ ዶንት ኬር ብሎ የተሰጠ ነገር ከፊተኛው ልቅ በጣም ከባድ ነው። እንመለስበታለን። ቪዲዮ ላይ ፓስተር ታሪኩ ትኩረት ሰጥቶ እያለ ያለው ነገር ራጂ መሰረት ለልጁ ሞት ወይም ደግሞ ሚዲያ ላይ ሲዘዋወር ለነበረው ነገር መልስ በሚሰጥበት ጊዜ አንድ የተጠቀመው ተርም አለ፣ አንድ የተጠቀመው ቃል አለ። እርሱም አይ ዶንት ኬር የሚለው ነው። አይ ዶንት ኬር ከተፈጠረው ነገር ይልቅ ይሄኛው ነገር ከባድ ነው። እንደ ቤተ ክርስቲያንም እንደ ክርስቶስ ማህበርም ከባድ ነው። እኔ አለ ፓስተር ታሪኩ መሰረትን ብሆን ሄጄ ቤተሰቡን ይቅርታ ጠይቃለሁ አለ። እንግዲህ የተፈጠረው ነገር በቦታው ምን ይሁን ምን ይደረግ እኛ እናውቅ። ነገር ግን አንድ ነገር እናውቃለን። ያ ሰው እዛ ቤተ ክርስቲያን መጥቶ ተፈውሰሃል ተብሎ ኦክሲጅኑ ተነቅሎለታል፣ ከዛም ሞቷል። ይህን ነገር ግን በይቅርታ በመመለስ መዘጋት የሚችል ጉዳይ ነበረ። ስለ ክርስቶስ ቤተ ክርስቲያን ተብሎ ስለ ወንጌል ተብሎ በይቅርታ መዘጋት ነበረበት የሚል አቋም ነው ፓስተር ታሪኩ የያዘው። እስቲ እንመለስ ወደ ቪዲዮን ተመልሰን ለኔ እንደ አገልጋይነት የተሰማኝ ነገር ስለተፈጠረው ነገር አያገባኝም ምን ነገር አይ ዶንት ኬር ብሎ የተሰጠ ነገር ከፊተኛው ልቅ በጣም ከባድ ነው። እኔ ጸልዬለት ኦክሲጅኑን አንሳ ብዬው ሰውዬ ሳይፈወስ ቀርቶ ሞቶ እኔ ተጠያቂ ካለው ማን ተጠያቂ ሊሆን? የፓስተር ታሪኩ ምልከታ ሁለተኛው ደግሞ ኃላፊነት መውሰድ አለበት ራጂ መሰረት። ምክንያቱም እሱ ነው ተፈውሳል ያለው፣ እሱ ነው ኦክሲጅንን ንቀል ያለው፣ እሱ ነው በሰላም ሂድ ያለው። ስለዚህ ለዚህ ልጅ ሞት ኃላፊነት ወስዶ ይቅርታ መጠየቅ አለበት። እስቲ እናንተ ማስተያየታችሁን አስቀምጡ። እኛ እዚህ ጋር አሁን ፍርድ ለመስጠት እከሌ ጥፋተኛ ነው፣ እከሌ ልክ ነው፣ እከሌ ልክ አይደለም ለማለት አይደለም። ነገር ግን ፓስተር ታሪኩ እንደተናገረው ራጂ መሰረት ራሱ ተፈውሰሃል ካለው፣ ራሱ ኦክሲጅኑን እንዲነቅል ካዘዘው፣
ራሱ ሂድ ወደ ቤት በሰላም ካለው ያ ልጅ ከሞተ፣ ምክንያቱም ሚዲያ ባለበት ካሜራ ባለበት ፐብሊክ ነው ነገሩ የሆነው፣ በህዝብ ፊት ነው፣ ሚዲያ ላይ ወጥቷል። ስለዚህ ይሄ ነገር ሚዲያ ላይ የወጣ ነገር ስለሆነ ፐብሊክሊ ኃላፊነት መውሰድ እንጂ አይ ዶንት ኬር ወይም አይመለከተኝም አያገባኝም ብሎ ነገሩን መተው አልነበረበትም። ቢቻልስ ቤተሰቡን ሄዶ ፐብሊክሊ ይቅርታ መጠየቅ አለበት እያለ ነው ፓስተር ታሪኩ። እስቲ እናንተንም አስተያየት ኮመንት ላይ አስቀምጡ። ወደሚቀጥለው ቪዲዮ እንሄዳለን። የሚቀጥለው ቪዲዮ ደግሞ ወንድም ዳዊት ፋሲልና በነቢያቶች መካከል የተፈጠረ ነገር አለ። እንግዲህ ከዚህ ቀደም ወንድም ዳዊት ነቢይ ለመሆን በዚህ ዘመን መሀይም መሆን ነው የሚጠይቀው ሲል ነበረ። አሁን ደግሞ ለዚህ ጉዳይ አንድ ፕሮፌት መልስ ሰጥቷል። እስቲ እሱን ቪዲዮ አይተን ምሳሌ ዳዊት ደብተራ ነው። እሺ ዳዊት ፋሲል ነው የጅማ አካባቢ የምናገር። እሱ በደብተራ ስፕሪት የሚንቀሳቀስ ነው። መንፈስ መስክሮልኛል። እንዴት ነው በደብተራ ማለት? ደብተራ ስለሆነ ነው ነቢያትን የምጠላው። ለምን ነቢያትን አልጠላም? እሱ እኮ በጣም ነው የምጠላው። ነቢያትን አልጠላም። እሱ ስፕሪቱን እኔ አውቃለሁ እኮ ስፔሻል ደብተራ ስፕሪት ላይ የሚንቀሳቀስ ሰው ነው። ለምን ነቢያትን እንደዚህ እየሰደቡ ያሉ ሁሉ በደብተራ ስር ያሉ ሰዎች። አይ እንደው በዚህ ዘመን ነብይ ለመሆን መሀይም መሆን በቂ ነው። ነብይ ለመሆን አንዱ የዚህ ዘመን ነብይ ለመሆን አንዱ ትልቅ መስፈርት መሀይም መሆን። ይህም ነብይ የለም ቀድሞንም መሀይም ሰው ልጅ በተፈጥሮ ብርሃን ነው። ብርሃን ተሸክሞ ነው ያለው። መሀይም ነብይ ቋንቋ ያለመቻል፣ ንግግር ያለመቻል፣ ፊደል መቁጠር መንፈሳዊ ዓለምን ሊገድብ አይችልም። መሀይም ነው የሚል ሰው ራሱ መሀይም። መንፈሳዊ ዓለም መሀይምነት ሊያስመስል ይችላል። ለምን? ያላየውን ዓለም ነው የምትናገረው። ያላየውን ዓለም ስለምታወራ እሱ ሰባኪ ነው። አሁን ወንጌልን በደንብ ይሰብካል። እሱ አልገባውማ። መንፈስ ቅዱስ ለሱ ስላልተገለጠ ወይም ብርሃን በፊቱ ስላልተመላለሰ እኔ ትክክል ነኝ፣ ሌላዎቹ ግን እንደዚህ ናቸው፣ ማይሞች ናቸው የማለት ስልጣንም ብቃትም የለው፣ ሞራልም የለው። ስለዚህ እንደዚህ አይነት ሰዎች ለምሳሌ አሁን ባስተዋሉ። እንደሰማችሁት ነብዩ ኢንተርቪው ላይ ዳዊት ፋሲል ደብተራ ነው፣ ከባድ ደብተራ ነው። መረጃውን ደግሞ ያገኘሁት መንፈስ መስክሮልኛል። ደብተራ መንፈስ ነው የሚሰራው፣ ምክንያቱም ነብይን ይቃወማል። እዚህ ጋር ጥያቄ ማንሳት አለብን። ነቢያትን መቃወም በራሱ ደብተራ ያስብላል ወይ ብለን ጥያቄ ማንሳት አለብን። እኔ እንግዲህ እስከሚገባኝ ድረስ የሆነን ነገር ጽንፍ ይዞ መቃወሙን መደገፍም ትክክል አይደለም። ወንድም ዳዊት ፋሲል አንድ ሰሞን በዚህ ዘመን ነብይ ለመሆን መሀይም መሆን ነው ብሎ ኦል ነቢያትን ሲጀመር ወንድም ዳዊት ፋሲል ሐዋርያም ነብይም አለ ብሎ በዚህ ዘመን አይቀበልም። ቶታሊ ተቋርጧል። ይሄ ጸጋ ስጦታ በዚህ ዘመን አይሰራም፣ በሐዋርያ ዘመን ቆሟል ብሎ ነው የሚያምነው። ከዛ የተነሳ ኦል ኢትዮጵያ ላይ ያሉ ነቢያትን ወደ መሀይምነት ነው የከተተው። ነብይ ለመሆን በዚህ ዘመን መሀይም መሆን ወይ ሐሰተኛ ነብይ አላለም ወይ አላለም። ኦል ነብይን በስነ ስርዓቱም እግዚአብሔርን በመፍራት የሚያገለግሉም በጣም በህዝብ ዘንድ ህዝብ የሚከተላቸውንም ሁሉንም ወስዶ በአንድ ቅርጫት ውስጥ ነው የከተተው። ነቢይ የሆነ ሁሉ ደፋርና መሀይም ስለሆነ አስመስሎ ነው አንድ ሰሞን ሚዲያ ላይ ያቀረበው። ይሄ ልክ ነው ብዬ አላምንም። ሁለተኛው ደግሞ ወንድማችን እንዳለው ዲቫይን ሾው ላይ ቀርቦ ነቢያትን ስለሚቃወም አንድ ሰው ደብተራ ነው ብቻ ማለት አይቻልም። እርሱ እንደ መረጃ ያቀረበው መንፈስ ነግሮኛል፣ የደብተራ ስፒሪት ስላለበት ነው፣ ከባድ ደብተራ ነው፣ ጅማ ላይ ነው የሚያገለግለው ብሎ መንፈስ መስክሮልኛል። በዚህ የተነሳ ነው ነቢያትን የሚቃወመው ብሎ አስቀምጧል። በእኔ ምልከታ ሁለቱም ትክክል አይደለም። ወንድም ዳዊት ፋሲልም በዚህ ዘመን ነቢይ ለመሆን መሀይምና ደፋር መሆን ነው የሚያስፈልገው ላልከው በጣም ብዙ የተከበሩ ከዚህ ቀደምም በኢትዮጵያ ያገለገሉ ነቢያቶች አሉ። በቤተ ክርስቲያን የተሾሙ በጽድቅ ያገለገሉ አሉ። በዚህ ዘመንም እያገለገሉ ብዙዎችን እያስጠመቁ ያሉ አሉ። ደፋርና መሀይም ስለሆኑ ሳይሆን ጸጋው ስላላቸው ነው። ወንድማችንም እንዳለው ደግሞ ነቢይነትን መቃወም በራሱ ደብተራ አያስብልም። የኔ ምልከታ ይሄ ነው። እንግዲህ ሰሞንኛ እነዚህ ቪዲዮዎች በጣም በሶሻል ሚዲያ ላይ ሲመላለሱ የነበሩ ቪዲዮዎች ናቸው። እኛ በቪዲዮዎቹ ላይ አስተያየትና የራሳችንን ምልከታ እናስቀምጣለን። እናንተም ደግሞ ይህንን የዩቲዩብ ቻናል የምትከታተሉ ሰዎች የራሳችሁን ግንዛቤ የራሳችሁን ምልከታ ማስቀመጥ ትችላላችሁ።
ምክንያቱም ይሄ ነገር ከደህንነት ጋር ከዘላለም ሕይወት ጋር የሚያያዝ አይደለም። የየሰዎቹ ያላቸው አመለካከት እንዲህ ቢሆን የሚሉት ነው። እኛም ደግሞ ሶሻል ሚዲያ ላይ ወይም ደግሞ በተለያየ ፕላትፎርም ሲመላለስ ቪዲዮዎቹን አግኝተን ወደ እናንተ ይዘን መተናል። እኔም የግሌን ምልከታ አስቀምጫለሁ። እናንተ ደግሞ የምትፈልጉትን ወስዳችሁ የማትፈልጉትን ደግሞ መተው ትችላላችሁ። ለዛሬ እዚህ ላይ ጨርሻለሁ። ሁላችሁም ዩቲዩቡን ሰብስክራይብ አድርጉልኝ። ጌታ ኢየሱስ ዘመናችሁን ሕይወታችሁን ይባርክ። ተባረኩልኝ።